Zone night. Yeah. What up, my friend? እንዴት ናችሁ? አቴንሽን ለኒው ጀነሬሽን በሌላ ዝግጅት ተመልሼ መጣሁ። እኔ የምላችሁ ቤተሰብ እነኚህ አርቲስቶች፣ የሚዲያ ሰዎች ምናምን ታዋቂዎች ጤነኞች ናቸው ወይስ በሽተኞች ናቸው? እየመጡ ሚዲያ ላይ እየመጡ በመጡ እግረ መንገዳቸው ለምነው የሚሄዱት ነገር አልገረማችሁም? እኔ በጣም ነው የሚለምኑት ነገር በጣም ነው የሚገርመኝ። አሁን ባለፈው እቺ ልጅ አባይ ሚዲያ ነው ምናምን ላይ መጣችና ምንድን ነው ያለችው? እኔና ውሻዬ በረንዳ ላይ ነበር የምናድረው። ጀበና፣ ማንቆርቆሪያ፣ ሲኒ ምናምን፣ ድስት ምናምን ደግሞ ምጣድ ምናምን፣ እንጨት ምናምን፣ ከሰል ምናምን ቤት ውስጥ ነበር የሚያድረው። ለምን ትባላለች? እንዳይዘንብበት፣ ፀሐይ እንዳይነካው፣ እንዳይበላሽ። እንደዚህ አይነት ሰዎች ዴንጀረሶች ናቸው። እና ምንድን ነው ሀሳብሽ ታዲያ? አሁን እንደዚህ አይነት ሰዎች ጭራሽ ለመስራት ነው የሚኖሩት። ስለዚህ በጣም ዴንጀረሶች ናቸው። እና ምንድን ነው ሀሳብሽ ትባላለች። 200 ካሬ ሜትር ቦታ ተሰጥቶኝ 200 ህጻን ማሳደግ ያለች ማለት ነው። ልጆቹን አቁማ ነው የምታሳድራቸው። እዛውም እንጀራ እያስጋገረች ምናምን እንዳሰጧት ነው ተናግሬያለሁ። አዘንኩ። ይሄንን አይቼ አሳዘናችሁኝ። ከዛ ደግሞ ቀጠልና አዘለሩ ይላል። ኢሱ ደግሞ መጣ ማለት ነው። ኢሱ ደግሞ መጣና አዲስ አበባ ውስጥ ሼልተር መስራት እፈልጋለሁ፣ መንግስት ገንብቶ ይስጠኛል ማለት የሱ ይሻላል። ያው ነው እግረ መንገዳቸውን አንድ ቢልዲንግ ቢገነቡልኝ ብሎ ጠየቀ። አሪፍ ጥያቄ ነው። እና ደግሞ ሼልተር ኦኬ ስታስቡት አዲስ አበባ ውስጥ ቤት የሌለው ሰው ምናምን አለ። ሼልተር ኦኬ። የኢሳያስ እየገረመኝ ደግሞ አሹቅልሹ መጣና በስሜ ከተማ ገንቡልኛልና ቁጭ አለ። በቃ ይሞታል እንዴ? እሸቱ እኔ እኮ እሸቱ ቀልድና ቁም ነገር ምንም የቀልድ መሆን አለበት። እኔ ቀልድ እውነት አልመሰለኝም። እኔ ባይዘው ቀልድ ነው እንዳልን የቴዲ አፍሮ ባለቤት ላይ ነው የቀረብኩት። ገብቷል እንዴ? እኔ እኮ እንቆቅልሽ ምናምን ቤት ስጠኝ፣ ሀገር ስጠኝ ምናምን ስትባባሉ እንቆቅልሽ ምናምን የምትጫወቱ ነገር ነው የመሰለኝ እንጂ ሲሪየስ አልመሰላችሁኝም። እናንተ ደጋ ሲሪየስ ናችሁ። በሉ ቴዲ አፍሮ እንዳይሰማኝ ነገር ቀልድ ቁም ነገር ነው ደግሞ እንዳለ እዚህ ጋር ደግሞ ተበጥርቀዋል። ፈርስት ክላስ ኢኮኖሚ ክላስ ቆርጬ እንጂ ፈርስት ክላስ ቀየሩልኝ ብሎ ተበጠረቅ። እንደገና ደግሞ እሸቱ እኔ እኮ ግራ ነው የምታጋባኝ አንተ ሰውዬ። እንዴ ምንድን ነው ያለው ደግሞ? ይወቀጣል፣ ይደለቃል፣ ምናምን ከበሮ ይመታል ምናምን አለ እኮ ቁጭ ያለ በቃ። እኔ ፕሌኑ ሳይነሳ ነው ተነስቶ ነው ያልኩት። እንደዚህ አይነት ነገር ቀልድ ነው ቁም ነገር ነው ምንድን ነው? አሁን በስሜ ከተማ ሰሩልኝ
ኧረ እባካችሁ እባካችሁ እናንተ ሰዎች እንዴ! አንተ በቃ ሲዘርን ሆንክ አይደል? ሲዘርን መሆን አማራችሁ ደግሞ። እኔ በጣም የገረመኝ የእሱም እንደዚህ ማለት አይደለም። የቴዲ አፍሮ ባለቤት ሾው ላይ መጥቶ ቴዲ አፍሮ አገር አገር እያለ እየዘፈነ እዚህ ጋር አንድ እያፈረሳችሁ እዛ ጋር ደግሞ በስም በመገንባት መሯሯጣችሁ ልክ ነው እያለ ነው። በጣም ነው ያሳቀኝ። ብቻ ተመችተኛል። በስሜ ክፈቱልኝ አላለም። መርዳት ከፈለክ ውሃ የሌለበት አካባቢ ስንት ሰው አለ? መብራት የሌላቸው ሰዎች አሁን ስንት ሰው አሉ? መርዳት ከፈለክ ለነሱ ሄደህ ውሃ አታስገባም? ከዛ የራስህን ቤት ደግሞ በቃ እዛው ሰርተህ የሆነ ቦታ አትኖርም? እንዲህ ለምን ተሰብስባችሁ ምናምን አዘርፉ? አንድ ላይ ተሰብስቡና አይሱረጋ ነው የምላችሁ ጥሩ እንትን አዘጋጁና ዝረፉ። በቃ የታባቱን እስና መንግስትም እየዘረፈ ነው፣ እናንተም ዝረፉ። ትንሽ ያሳዝናችሁም እንደ ይሄ ህዝብ። እሸቱ እኮ ዩቲዩብ እንዴት እንደሚሰራ ለማሳየት 15 ሺህ ብር ነው ህዝቡን ሲልጥ የቀረበው። አቁም ተብሎ በውስጥ ተልኮለት ነው ያቆመው። እሸቱ ዳዊት ድሪም ማነው ደግሞ መልካም ወጣት ምናምን የሚባሉት ጨረሷቸው እኮ የድሃ ልጆች ገንዘብ። የሚገርመው ነገር የተማሩትንና የከተማ ልጆች ስማርት ምናምን አይደለም ሀዝል የሚያደርጉት። የሚያሳዝኑኝ ያልተማሩት የከተማ ምናምን ብዙ ማረፉትን ነው ደግሞ ሀዝል የሚያደርጉት። አሁን እናንተ ታሪከኛ ሌባና ወገኛ ሌባ ትባላላችሁ። ያ ምንድነው? በሃይማኖትና በእምነት ወይም ደግሞ በሀገርና በወገን ውስጥ ተከልሎ የሚሰርቅ ሌባ ማለት ነው። ዘመናዊ ሌባዎች ናችሁ ማለት ነው። አንቺም ብትሆኚ የማትገዢውን ቤት እገዛለሁ ብለሽ አድቨርታይዝ ማድረግሽ ለእንደዚህ አይነት ነገር ሰብስክራይብ ለመልቀም ብለሽ ማለት ነው። አንቺ ጋር መጥቶ ኢንተርቪው ቢያደርግ በ4 እና በ5 ቀን 30 ሺህ በላይ ሰብስክራይብ ማግኘት በጣም ብዙ ነው። አንተ ደግሞ መጥተህ እዚህ ጋር አንድ ሰው የማይሸጠው የማይለውጠውን ነገር ያንተ ነው ብለህ አታለህ በስምህ ከተማ ልታሰራ። በዛ ላይ ደግሞ ሰዎቹን እዛ የሚመጡትን ሰዎች ሪከርድ እያደረግ ዩቲዩብ ላይ ፖስት ብታደርግ ቢዝነስ ነው ይሄ። ቁልጭ ያለ የተጭበረበረ ቢዝነስ። እኔ ገረመኝ። ቴዲ አፍሮ ያውቃል እንዴ እንደዚህ አይነት ነገር ነው ወይስ ቴዲ አፍሮን እያታለለን ነበረ እንዴ? ኢንተርቪው ላይ እኮ ወይ ተከፍሎ ነው የሚመጣው ምናምን። እዚህ ጋር ክፍያ የለውም። ክፍያው ውለታ ነው፣ ማስተዋወቅ ነው። እሷም ሰብስክራይበሯን ነው፣ አንተም ደግሞ እቺ ነገር ነው። ማንኛውም ነው ወይስ አብራችሁ ነው የምትሰሩት? ከተማው አገሩ አብራችሁ የሁላችሁም ነው አብራችሁ ነው ከተማው? ምን ማለት ነው? መሸጥ አችልም ማከራየት አችልም ብለህ ሰው ዘርፈ በኋላ ሲቸግራቸው የማይገባው ህዝብ ሞንኪ ህዝብ ያዋጣል እኮ የሞንኪ ህዝብ። አንድ ሰው መሸጥ ካልቻለ ማከራየት ካልቻለ ንብረትነቱ ያንተ ነው የመንግስት ነው። የማይገባው ህዝብ ሊሸጥና ሊያከራይ ሲፈልግ አይቻልም ሰምተሃል ልትለው አይደል? ሰምታችኋል። አርፋችሁ ቁጭ በሉ። ያጭበርባሪ ነው። ሙልጭ አድርገው ሊበሏችሁ ነው። ያው እሷም እንደ ኢትዮጵያዊነት ኢትዮጵያ ለመባል ነው እንጂ ሰይፉ ላይ የዛሬ ወር አይደል ኢንተርቪው ሰጥታ የመጣው እንደ ተው ልማት ከሆነም ሰው ያለበት ቦታ ሄዶ ማልማት የተጀመረ ቦታ
እንጂ በተረፈ በቃ አይን ያወጣ ሌብነት ነው፣ ማጭበርበር ነው፣ ህዝብ ላይ መቀለድ ነው፣ ደሃ ህዝብ ላይ መቀለድ ነው። አትቀልዱ ዝም ብላችሁ። እንደና ኢትዮጵያ ይጠፋል በቃ። እኔ ብቻ ነኝ አይደል ኢትዮጵያ ትቅደም። ለማንኛውም እንደ የቴዲ አፍሮ ባለቤትም ብትሆን ብዙ ክፍለ ሀገር ገጠር ምናምን ሄዳለች። መብራት ውሃ የሚያስፈልግበትን ቦታ አይታለች። እዛ ሄዳችሁ ምናምን አታሰሩ። ማሰራት ፈልጋችሁ ካልሆነ በጣም ነው የምትገርሙት። ብቻ ደግሞ እኮ የምታሰሩትን በልመና ነው፣ የምታኖሩትን በልመና ነው። ሁሉም በልመና ነው። ተጀምሮ እስኪያልቅ ድረስም የሚቀጥለውን በልመና ነው። ምን ማለት ነው? በዚሁ ከቀጠልክ እርግጠኛ ነኝ ለፕሬዝዳንትነት ትወዳደራለህ እና አዚዝ ይወዳደራል። በጣም ነው የምታሳዝኑት። እኔ ቀልድ ነው ብዬ ነው ያለፍኩት። ምክንያቱም አንተ በቀደም መጥተህ ይኸው እዚህ እንትን ላይ ምን እንዳልክ ታስታውሳለህ እንዴ? ቸርች ስቴጅ ላይ መጥተህ ምን እንዳልክ ታስታውሳለህ? አሁን እንደዚህ ቸርች ላይ መጥተህ እንደዚህ ይባላል። ሰዎቹ ሌላ ነገር እንዲያስቡ ካልሆነ እንደዚህ ይባላል። ስለዚህ ስቆም ከረጅም ዓመት በኋላ በልጅነቴ ኪንታሮት ያመኝ ነበረ። በጣም ያመኛል። ሲያመኝ በቃ ያብጣል፣ ይደማል። ስቀመጥም ያመኛል። ያው በመቀመጫዬ ነው የምቀመጠው። ስቆምም ያመኛል። ስለዚህ ብቸኛው መተኛት የምችለው በምኔ ነው? በደረቴ እንደ ዋናተኛ ፊት ለፊት። ከረጅም ዓመት ከ20 ዓመት ምናምን በኋላ ያመም ተነሳብኝና አሁን ቁስል ላይ እምነት መቀባት ይከብዳል አይደል? ለምን አይከብድም እንዴ? ቁስል ላይ መቀባት አይከብድም። ቂጥ ላይ መቀባት ነው የሚከብደው። ስለዚህ የሳሳ ቁስል ላይ አፈር መቀባት ጭራሽ እንደውም ያማል አይደል? ስለዚህ ያስፈራል። ግን ያው እምነት ነው። ስለዚህ በእምነት መቀባት ጀመርኩኝ። ያንን እምነት ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሁን ቸርች ስቴጅ ላይ ቆመ ሰዎቹን እንደዚህ ምናምን ኃጢአት ማሳሰቡ ቢቀርም በሳው ጂሰስ ክራይስት እንደሰማችሁት ያው እምነቱን መቀባቱ ነው ቁስሉ ላይ ያሳፈረው ወይስ እምነቱን ቂጤ ላይ ተቀባው ማለት ነው ያሳፈረው? ምንድን ነው ያሳፈረው? ቂጤ ላይ የሚለውን ነገር ከሆነ እዚህ ጋር ምን አመጣ? ዝም ብሎ ቁስል ወጣብኝ ምናምን አትልም? አሁን ኪንታሮት ማስቀናት ነው በኪንታሮት ቆሜ መጣብኝ ኪንታሮት ተነሳብኝ። ኪንታሮት የሚነሳው ብዙ በመቀመጥና የደረቀ ያር በማራት ነው። ኪንታሮት ተነሳብኝ ይላል እንዴ? ዝም ብሎ አንተ የሰራሁትን ዶክመንተሪ ላስተዋወቅ ነው የመጣሁት ምናምን አትልም? ምን ዝም ብለህ ትለፋለህ? ኧረ በስመ አብ! ኧረ እባካችሁ እናንተ ሰዎች የሚሰራ ስራ ወቁ። እንደዚህ አታርጉ ተው። አሁን ምን ማለት ነው? አሁን ምን እንዲስቁልህ ነው ሰዎቹ ፖዝ ያደረገው? እሱ አለመሳቂያቸው ነው እንዲያሳፍር። አንተ ቸርች ጉባኤ ላይ የቂጤን ኪንታሮት ምናምን ማውራት ስለዛ ፖይንት ማድረግ አይደለም። በጣም ባለጌ ነው ብቻ። እናንተ አርቲስቶች ብቻ በእግዚአብሔር ስም የምትነግዱ እግዚአብሔር የስራችሁን ይስጣችሁ እንዳላችሁ ታሳዝኑኛላችሁ ወራዶች። አሁን እቺ ሴትዮ ያው ባለፈው እዚህ ጋር መጣ አዳምጧት። ቁጣ ቃል ነው የምሰማው። አልምራቸውም ያሳየኛል። ዓለምን ነው የሚያሳየኝ። በግራም በቀኝም ማየውና ኃጢአትን ነው እያየሁ የማየውና እባክህ የእጅ ፍጥሮች ናቸው ጌታ ይማራቸው እባክህ ማርልኝ። በነገራችን ላይ ስነቃ እንባ ነበርኩኝ ራሴ እና እባክህ ማርልኝ እንዴ ኃጢአተኛው ነኝ ማርልኝ ስልኮ የሚገርም ነገር
ለእኛ አስባ እኮ ነው። ከኢየሱስ ክርስቶስ በላይ ለእኛ አስባለን እኮ ነው። ወገኛ ወገኛ ነሽ። ውጫሉን እኮ ከነፈረሱ እያዩ ነው ቅዱስ ጊዮርጊስን አየን እያሉ የሚበተረፉት በትራፋውና ከዛ ደግሞ እቺ ሴትዮ ደግሞ ይህንን ካረገች በኋላ ጭራሽ የኛው ይቅር ብለን ስንል እቺን ይዛ መጣ። ይኸው ሌዮናርዶ ሊመጣ ነው አስብላ ጥቅምት 21 ኢትዮጵያ ይመጣል። 2017 ጥቅምት 21 ኢትዮጵያ ይመጣል ታገኘዋለሽ ትለኛለች። እንዴት ሆኖ መቤት ይሆን? እኔ እኮ እንግሊዘኛ አልችልም። እኔ እኮ እንግሊዘኛ ትምህርት አልችልም። ክርስቲያኖ ሮናልዶን በጣም ዝነኛ ታዋቂ ተጫዋች ነው። በጣም ቤተሰቡን የሚወድ ትዳሩን የሚወድ ልጆቹን የሚወድ በጣም ስነ ምግባር ያለው ተጫዋች ስለሆነ እሰማዋለሁ፣ አየዋለሁ፣ እወደዋለሁ። እንደዚሁ በቃ መልካም ሰውም ታዋቂ ስለሆነ ነው የምወደው። ልጁ ምን ተሰማ ተብሎ ሲጠየቅ ይህንን እንደሰማ World will collapse on me. World will collapse on me. ኃይለ እርፍ አለ። እሱ እንኳን ግራ ገብቶታል። ይህኛው ደግሞ እዚህ ሰውዬ ጋር መጥቶ ባለፈው ማነው ግርማ የሚባለው ሰውዬ ጋር መጥቶ እየየ ምናምን ብሎ ነው የሄደው። ምኑን ያንተን መጽሐፍ ተርኮ ለዓለም ማንበብ ማይችሉት ወይኔ 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 ያንተ ይሄ ደንቆሮ ህዝብ ሊድን ነዋ። ገጠራዊ ለሱም ሁሌ የሚጨነቀው ስለ ገጠሩ ህዝብ ደማ ይሄ ህዝብ እኮ ካለፈለት እኮ ዓለም ሊድን ነው። ይሄ ህዝብ ካለፈለት ወይኔ 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 አቤት ምንድን ነው ታዲያ ችግሩ? አቤት 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 ይሄ ደንቆሮ ህዝብ ሊድን ነዋ። ገጠራዊ ለሱም ሁሌ የሚጨነቀው ስለ ምን ማለት ነው እንደዚህ መጮህ? አሁን አንተ የዚህ ሰውዬ መጽሐፍ አንብበህ ለዚህ ለሞንኪና ለዶንኪ ህዝብ ዓለም እንዲቀየር ታስባለህ? የራሱ የአዳልሞት ይፋን ወር አይደል እንዴ? ቀልደኞች ናቸው። በየሄዳችሁ ትጮህና ማስታወቂያ ትሰራላችሁ። እንዶች ዓለም ሊቀየራል አለ። ሙዚ ስቀዳ ታመምኩ፣ ስቴጅ ላይ ወደቅኩ ምናምን ትሉና በዛው የጮኻችሁ ማስታወቂያ ትሰራላችሁ ለሞንኪና ዳንኪ ህዝብ። እውነት ሰውዬ ሴጣን ያስወጣል ምናምን ታመም ያለው ምን አይነቶቹ ውሸታሞች ናቸው? እኔም እኮ እንደዚህ ጮክ ያለው አንዴ የሸወድኩ መስሎኝ ራሴን ሸወጃለሁ። ለዛውም ግርማ ያለ ይችዋለሁ ወራዶች ኢንፍሉዌንስ ስለምታደርጉ ሰውን ራል መድረሽ ስለሆናችሁ ሰው ታሳስታላችሁ። አሳሳቾች፣ አጭበርባሪዎች አትመኗቸው። እነዚህ ወንበዴዎች ናቸው። ወንበዴዎች ዝንጀሮ ምናምን አትሆኑ። እናንተ የሚቀርብ ነገር እያወቃችሁ እያጠናችሁ አቅርቡ። ጦጣ ምናምን ዝንጀሮ እየሆናችሁ አስቸግራችኋል። አዘዝ ገሰስ ወገሳ ገሰስ ህዝቡላ እኔ እኮ መጀመሪያም የእሸቱን ሁለተኛውን ሳድስላችሁ ስሰራ የሚሆን የሆነ ቪዲዮ ላይ እኮ አስከሬን ላይ የሚበቅል ጭስ መቃብር ውስጥ አታጭሱ ብያችሁ ነበር። ያው እሸቱን ባለፈው የሆነ ፍሬንዱን አምጥቶ ጭሳውን መቃብር ውስጥ እታችሁ ጭስ መቃብር ውስጥ አታጭሱ። አስከሬን ላይ የበቀለ ጭስ ደግሞ በተለይ መቃብር ውስጥ አታጭሱ ተናግሬያለሁ። አሁን ደግሞ ይመጡና እዚህ እንግዲህ ከታች ውርንጭላና ጭላዳ ምናምን
ምንድን ነው የሚባሉት? ምንድን ነው የህፃኖች ምናምን ግልገል ምናምኖች የህፃኖች ምናምን ይመጡና ርንጭላ ምናምኖች ይመጡና እያ ደግሞ መጥተው ይጮዋሉ። አሁን ደግሞ በዚህም ቀና በሉኝ ደግሞ እናንተ አልቀረባችሁም። ምን ኪንታሮት ብርቅ መሆኑ ነው? ኪንታሮት የሌለበት ሰው አለ? ኪንታሮት ደግሞ በሽታ ሆኖ ማይካበድ እኮ ነው የሚገርመኝ። ኪንታሮት የሚነሳበት ወይ ደረቅ ስታራ ነው ወይ ደግሞ ብዙ ስትቀመጥ ነው። አንተ ስቆም ተነሳብኝ ትላለህ እንዴ? ራዳ አሁን እኛ እዚህ ጋር እኮ ነገር አይገባንም ማለት ነው። ዳኪመንተሪውን ይኸውልኝ፣ ዳኪመንተሪውን ሰርቻለሁ። ስለቴ ምናምን በሱን የተሳካው ዳኪመንተሪውን ይኸውልኝ እያልከን እንደሆነ አናውቅም አይደል? እኛ ፋራ ነን በጣም ነው። አይሸቱ እንደ ጌታዬን እምነት ተቀባው ይላል እንደ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ አሁን ለምሳሌ በኪንታሮቴ እኮራለሁ። ይኖራል በኪንታሮቴ በጣም ነው የምኮራው። ባለብኝ በሽታ በሙሉ እኮራለሁ። በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር ይቅር ይበለኝ። ወይ ኮሜዲያን እሸቱ እንደ ቤተ ክርስቲያን ስቴጅ ላይ ወጥቶ የፊንጢጣ ኪንታሮት አለብኝ ይላል እንዴ? ደግሞ የፊንጢጣ አይደለም ያለው በሉ። መተኛት አቃተኝ፣ መቀመጥ አቃተኝ ነው ያለው። መሄድ አቃተኝ ምናምን አላለም። ነው ያ መቆም አቃተኝም ብሎ ይቆጨኝ ነበር። አይስወረጋል ጭስ ባላጨስ መቃብር ላይ የምታጨሰውን ነገር አልታዘብም ነበር። አሁን ደግሞ ኪንታሮት ባይኖርብኝ የኪንታሮትንም ነገር አልታዘብም ነበር። ጉዴ ፈላ። እሺ የሚቀርብ ነገር አታውቁም እንደ እናንተ ስቴጅ ላይ በቃ ቤተሰብ ይመቻችሁ። በሌላ ጊዜ እመለሳለሁ። ዛሬ ምንም አልቻልኩም መስራት። ሰላም እደሩ። አቴንሽን ለኒው ጀነሬሽን ይወዳችኋል። አሰሱንም እየሰሱንም ሰብስክራይበሮቼ ላይክ ሼር ምናምን የምታጋጩኝ ካመንት የምትጥሉልኝ ሰዎች ምናምን ነገር ቴንክ ዩ ቬሪ ማች አመሰግናለሁ። በሌላ ዝግጅት እመለሳለሁ። ሰላም እደሩ። አሰስ ገሰስ ወገሳ ገሰስ የዳንኪቲዩብ ተከታዮች ከስር አትከተሉኝ እየተባሉ የሚከተሉ እነዚህ ደግሞ ብርንጭላዎች ናቸው። በዛኛው በኩል ዝንጀሮዎች፣ በዚህኛው በኩል ደግሞ ውርንጭላዎች ናቸው ያስቸገሩኝ። ለሰብስክራይበር እና ያው ለስማርት ፒፕል እንደኔ ስለምታስቡ ስለምትጠቅሙኝ ነው። አመሰግናለሁ በጣም። አቴንሽን ለኒው ጀነሬሽን ይወዳችኋል። በሌላ ዝግጅት እንመለሳለን። ይመቻችሁ።